ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦአይቲ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመዮች ፖድካስት ነው። በሱመዮች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያካፍሉን በመጠየቅ የምንወያይበት መድረካችን ነው። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ራህመት ታጁ ነኝ። መልካም ቆይታ። የዛሬ ሱመዮች ፖድካስት እንግዳዬ እንኳን በሰላም ወደ ስቱዲዮአችን መጣሽ። ጥሪያችንን አክብረሽ እዚህ ስለተገኘሽልን በተመልካቾቻችን ስም እጅግ አድርጌ አመሰግንሻለሁ። እስኪ እንተዋወቅ። በእርግጥ ለብዙዎች ፊትሽ አይጠፋም፣ ለብዙዎች ፊትሽ አዲስ አይደለም። ከመሆኑም ጋር እስኪ ለሱመዮች ፖድካስት ተመልካቾች ለሚያውቁሽም ለማያውቁሽም ራስሽን አስተዋውቂ። እሺ፣ በቅድሚያ አንቺም አክብረሽ ስለጠራሽኝ በጣም ነው የማመሰግነው። በግሌ ማክባሪሽ ነኝ፣ አመሰግናለሁኝ። ስሜ ራህመት ከማል ወይም ደግሞ በብዕር ስሜ ሪምባባ እባላለሁኝ። ብዙ ጊዜ ሚዲያ ላይ በሪምባባ ነው ሰው የሚያውቀኝ ብዬ ነው። ተወልጄ ያደግኩት ኦሮሚያ ክልል ኢሉባቦር ዞን መቶ ከተማ ነው። ትውልዴም እድገቴም እዛው ነው። ትምህርትም ኤሌመንተሪ ሃይ ስኩል እዛው ነው የተማርኩትኝ። ከዛ በኋላ ደግሞ ወደ ዩኒቨርሲቲ ጆይን ያደረኩት ሐዋሳ ዩኒቨርሲቲ ነው። ማሻአላ። እንዴ ኦሮሚያ ክልል የተወለድሽ አይመስልም። ብዙዎች እንደውም ኦሮመኛ ትችያለሽ? አፋን ኦሮሞም እችላለሁ፣ ስልጥኛም እሞክራለሁኝ። መቃንኪያ ራህመት ከማል ጀደማ ከነደለዴ ጉደዴ ጎዲና ይሎ አባወራ አና መቱ መጋላ መቱ ኬሰቲ bakka jirtanitti hundi keessaniyyuu nagaan koo isiniif haa qaqqabu. ሌላ ምን ልበልልሽ? ይበቃኛል። መርሃባ። የአርት ውስጥ ነው ያለሽውና እንዴት ወደ አርት ገባሽ? እንዴት ጀመርሽ? ከልጅነት የመጣ ነው? ከተፈጥሮ ጋር አብሮሽ የተፈጠረ ነው? አርት አንዳንዴ ተሰጦ ነው ከአላህ ሱብሃነሁ ወተዓላ ለሰው ልጅ አላህ ሱብሃነሁ ወተዓላ ለፈለገው ሰው የሚያድለው ነውና አንዳንዴ ደግሞ በትምህርት በእውቀት በልምድ ይመጣልና ያንቺ እንዴት ነው? እንዳጋጣሚ ሆኖ የኔ የአርት ጉዞ የጀመረው በልጅነቴ ነው። ከኤሌመንተሪ ጀምሮ ነው። ኤሌመንተሪ ላይ እዛው መቱ ከተማን የተማርኩት ብዬሻለሁኝ። ቡቡ የሚባል ትምህርት ቤት ነው። እዛ ትምህርት ቤት ላይ ሚኒ ሚዲያዎች አሉ፣ የተለያዩ ክበቦች አሉ። እንዳጋጣሚ ደግሞ ትምህርት ቤቱ የተሰራው ካርል የምታውቂው ከሆነ በጣም ባለውለታችን ነው፣ በካርል ነው እና ብዙ ጊዜ ካርል እኛን ሊጎበኘን ሲመጣ መዝሙሮች አዘጋጅተን እንዘምርለት ነበረ፣ ድራማዎች ምናምን እንሰራ ነበር እና የአርት ጉዞ የጀመረው ከዛ ነው። በመቀጠል ደግሞ አባቴ ገጣሚ ነበረ፣ አላህ ይርሐመው። እንዲሁም ደግሞ ሰዎችን ያጫውታል፣ ኢንተርቴን ያደርጋል ምናምን ሲሰበሰቡና ከሱ የወሰድኩት ነገር አለ ብዬ አስባለሁኝ። ጓደኞቹ አሁን ላይ ያሉት ይነግሩኛል፣ እኔ ባልደርስበትም ማለት ነው እሱ ላይ እና ከሱ የወሰድሽው ነገር አለ ብሎ ይሉኛል እና በሱ ነው የጀመረው። ወደ ሃይ ስኩል ስገባ ደግሞ ወደ 9ና 10 አብዲቦር የሚባል ትምህርት ቤት ነው የተማርኩት። እዛም ክበብ ላይ ሳተፍ ነበረ፣ ስፖርት ክበብ ሳተፍ ነበረ፣ ሚኒ ሚዲያ፣ የሚዲያ እንዲሁም ደግሞ ብየኬ በሪ የሚባል እንትን አለ፣ ክበብ አለ፣ ሀገርን ወቅ እንደማለት ነው እና እዛ ላይም በአመራርነትም 1 ዓመት ምናምን አገልግያለሁኝ። በሱ ድራማዎችን እንሰራለን ምናምን። ያው ውስጤ የነበረ ነገር ስለሆነ በትምህርት ምናምን ያመጣሁት ሳይሆን ድሮም ኤሌመንተሪም እያለሁ ምን መሆን ትፈልጊያለሽ ስትባል አርቲስት ነበር የምለው። ለዛ ነው ከዛ ጀምሮ ነው የመጣው። ወደ ዩኒቨርሲቲ ከገባ በኋላ ላይፌ የሄደው ወዴት ነው? ወደ ጋዜጠኝነቱ ነው የሄደው። 12ኛ ክፍል እየተማርኩኝ በድምጻችን ይሰማ እንቅስቃሴ ጊዜ ቢቢኤን ላይ በጋዜጠኝነት ሰራ ነበረ። ቢቢኤን ደግሞ ራዲዮ ዳንዲ ሀቃ ሀምዛ ቦረና እሱ ሲመሰረተው ደግሞ አብረን ነው ወደዛ ሄድ ነው እና እዛ ላይም በጋዜጠኝነት ሰርቻለሁኝ። በሱ እያለ እየቀጠለ ነው
የመጣውና ነገሮችን መግለጽ እንችላለን። ያው ሰዓት አይበቃንም ነው። ማሻአላ እንግዲህ አንቺ አባትሽ ገጣሚ ነበረ፣ እንደውም ወርሰሻል ማለት ነው። ውርስ ነው የደረሰሽ። ማሻአላ ይልኛል። ከምንም በላይ ደግሞ በልጅነትሽ ነው ራስሽን ያገኘሽው። ብዙ ሰዎች ራሳቸውን ለማግኘት በጣም ነው እንትን የሚቸገሩት እና በጊዜ ራስን ማግኘት በራሱ መታደል ነው እውነቱን ለመናገር። እና እስኪ በልጅነትሽ ካሳለፍሻቸው የአርት የጥበብ ስራዎች የምታስታውሽው ካለ? የመድረሳም ተማሪ ነን። ነጃሺ መስጅድ የሚባል ትልቅ መስጅድ አለ መቱ ከተማ ላይ። የዛ መድረሳም አለው ነጃሺ መድረሳ እና የዛ ተማሪ ነበርኩኝ። እዛ ነጃሺ ትምህርት ቤት ቁርአን ቤት ስንቀራ ያው እንትን እንላለን፣ ነሺዳም አለ። እንደ አጋጣሚ ደግሞ ድራማ ምንሰራ ነበረ። ጓደኞች ያሉና አላሙዲን የሚባሉ ከነሱ ጋር እሱ ጋዜጠኛ ነው አሁንም ግን ምንሰራቸው ነገሮች አሉ። ይሄ ወላጅ ቀን ሲባል ምንሰራቸው ነገሮች አሉ እና ከዛ ጀምሮ ነው ድራማዎችን እሰራ ነበረ ሃይስኩልም እያለው ማለት ነው። እና በቃ በደንብ ነው ማስታወሳቸው እነዛን ጊዜዎች አይረሱኝም። ምክንያቱም አሁን ላለሁበት መነሻዬ መሰረቴ ያ ጊዜ ስለሆነ ያንን ጊዜ በጣም የምወደው ጊዜ ነው። በጣም ብዙ ያሳለፍንበት የመድረሳ ህይወት አለ፣ የትምህርት ቤት የሃይስኩል ህይወት አለ። እንደ አጋጣሚ ደግሞ እኔ ሳድግ ይሄ ፍሪ ሆኜ ያደግኩ ሰው ነኝ። ይሄን ቤቱ ላይ ምንም ጫና የለብኝም። የቤቱ የመጨረሻ ልጅ ነኝ። ለዛ ምንም ጫና ያለብኝ ሰው ስላልሆንኩኝ እነዚህ ነገሮች ላደርጋቸው በደንብ ፍሪ ሆኜ ነው ያደግኩት። እናቴም በደንብ ታግዘኝ ነበረ። ቤተሰቦችና ቤተሰቦችሽ ተረድተውሽ አንቺን ማገዛቸው በራሱ ትልቅ መሰረት ነው። ቅድም ስለ ቢቢን እና ስለ ራዲዮ ዳንዲ ሀቃ አንስተሽ ነበር። በእርግጥ ደስ የሚሉ በህይወታችን ካሳለፍናቸው ትውስታዎቻችን መካከል የማይረሱ ናቸውና አንዱ የህይወቴ አካል ነው። በጣም የምደሰትበት ታሪክ አለኝ ብዬ የማወራበት አንዱ የህይወቴ መንገድ ነው። 11ኛ ክፍል እያለን መሰለኝ 2004 ያው እንቅስቃሴ ሁሉም ከተማ ላይ ተንሰራፍቶ ነበረ። እኛም እንደ አቅማችን እዛው መቱ ላይ አስቸጋሪ ነበር የምንባለው። ለብዙ ነገሮች ተዳርገንም ነበረ እና በደንብ እንቅስቃሴውን በደንብ መራው ነበረ። ጓደኞቼም አሉ በሴቶች በኩል ያው እኔ ነኝ ከፊት የነበርኩት፣ ግን ነበሩ በጣም ጠንካራ ሴቶች ነበሩ። እንትን በደንብ እንቃወም ነበረ። አሁን ላይ ያኔ እኛን ለእስር ሊዳርጉን የነበሩ ሰዎች አሁን ትልቅ ቦታ ላይ ሳያቸው ምናምን አያንቺ ምናምን እንባባል ይሉኛል እና ያኔ ያው ልጅነትም አለ፣ ግን ከላይ የተሰጠንን ትዕዛዞች በትክክል እንፈጽም ነበረ። ወደ ቢቤን ነው የመጣሁት። ፌስቡክ ከፍቼ ሀምዛ ቦረና በደንብ አየው ነበረ። በደንብ እንትኖችንም ኢንፎርሜሽኖችን እንቀባበል ነበረ እና አንድ ቀን በውስጥ ጻፍኩለት። እኔ አፋን ኦሮሞ እችላለሁ ማንበብ መጻፍ፣ ድምፅም አለኝ፣ ናሬሽን ላይ ጎበዝ ነኝ እና ላግዝህ እፈልጋለሁ ብዬ ጻፍኩለት። እሱም አላህ በረካ ያርገው እዚህ ለመድረሴ ትልቁ ሚና ከሚጫወቱ አንጋፋ ሰዎች ውስጥ ሀምዛ ቦረና አንዱ ነው። በዚህም ደግሞ ላመሰግን እወዳለሁ። ሁሌም ላመሰግን ነው እና እሱ ፈቃደኝነቱን አሳየኝ። ከዛ ጽሁፎች ይልክልኝ ነበረ። ጽሁፎች ሲልክልኝ እኔ ድምፅ እየቀዳሁኝ ይልክለት ነበረ። ያኔ ቢቢኤን እያለን ማለት ነው፣ በአፋን ኦሮሞ በአማርኛም። ከዛ በኋላ ወደ ዩኒቨርሲቲ ከገባን በኋላ ደግሞ እንደ አጋጣሚ ራዲዮ ዳንዲ ሀቃ ብሎ መስርቶ ነበረ እሱና እኛም አዊ ከድር አሉ የተለያዩ ልጆች አንድ ላይ ወደዛ ሄድን። በደንብ እንሰራ ነበር። ያኔ ሐዋሳ ዩኒቨርሲቲ ነበርኩኝ። ድምፆችን ልቀዳ ምናምን ቴራስ ላይ ወጣ ነበረ የዶርማችን እና ፈተናው በጣም ከባድ ነው ያኔ የነበረው። ምክንያቱም ማን እንደሆንሽ መታወቅ የለበትም። በዛ ላይ ደግሞ ግቢ ላይ እንዲህ አይነት እንቅስቃሴ የምታረጊ ከሆነ ለትምህርትሽም ለላይፍሽም በጣም ዴንጀር የሆነ ነገር ነው እና ሰው ከተኛ በኋላ ጠብቀን ቴራስ ላይ እንወጣለን። ሰው ከተኛ በኋላ ጠብቀን በበረንዳ ወተን ምናምን ድምፅ እንቀዳ ነበር እና ይሄ ለእኔ ላይፌ ነው፣ ህይወቴ ነው፣ ታሪኬም ነው። ስናገረውም በኩራት ነው የምናገረው እና ብዙ ይህን ያህል ቻሌንጆች ባይኖሩትም ቆንጆ ጊዜ ነበር ያሳለፍነው አልሐምዱሊላ። ከዛ በኋላ ደግሞ ሰላም ቲቪ የሚል ደግሞ መጥቶ ነበር። እነ ኑር አልኢስላም የሚባል ወንድማችን አለ፣ ሳውዝ አፍሪካ ነበረ። እዛ ላይ ምሰራ ነበረ። እንዲህ ሲነገር ቀላል ነገር ይመስላል፣ ግን ውስጣችን ላይ የሆነ የሚፈጥረው ነገር አለ። አንዳንዴ እኮ ይነዝርሻል ስታስታውሺው። እኔ አንዴ ዜና ለማንበብ
እንትን ውስጥ ነበር የገባሁት የሆነ ፕሮግራም ለማንበብ ቁም ሳጥን ውስጥ ገብቼ ከዛ አንብቤ እንደዚህ ላበላቡኝ ምናምን ስወጣ ሰው መጣብኝ። ከዚህ ምንድን ነው አብደሻል፣ ምን ሆነሻል ምናምን ነገር እና ያንን እንዳስታውስ በጣም ብዙ ቻሌንጆች አሉት። የትንሽ ነገር አይደለም። እኔ እንዳጋጣሚ መቱ ላይ እንተዋወቃለን እኛ ያኔ ልጆች ብንሆንም ያው ልጅ ስልሽ ገና ታዳጊዎች ብንሆንም ኃላፊዎች እንዲህ የመንግስት ኃላፊዎች የፖሊስ አዛዦች ምናምን ያሳደጉን ሰዎች ናቸውና እኔ ማረሳው አጋጣሚ እንደውም 12ኛ ክፍል ጨርሰን ጌት ቱጌዘር የሚባል ፕሮግራም ነበረ ምንሸኛኝበት ማለት ነው። እና ያን ዕለት ጌት ቱጌዘር ሶር ላይ ያከበርን ምናምን። ከዛ በነጋታው ሰኞ ነበረ፣ እሁድ ነው ያኔ ፕሮግራሙን ያከበርነው። ሰኞ ጠዋት ግን እኔ አንድ ወንድሜ አብዱልካሪም የሚባል አለ፣ አብዱራህማን አሉ ልጆች ጓደኞቼ እና ወጥቶብን ነበር ትዕዛዝ እንድንታሰር ማለት ነው። እና ራህመት ከማል ይላል አላወቀም ነበረ ሰውየው። ሴት በዛ ላይ ሴት ስለሆንኩኝ ከሁሉም ስም ለየት ይላልና ሙጫይኙ ቲሽንኩኒ ምናምን ብሎ ጠየቀ። ከዛ ከሰከስ ሙጫ ኤቤሉቲ ብሎ ይነግሩታል ማለት ነው። ደነገጠ ሰውየው። እኛ ሰፈር ሰው ነው፣ ጎረቤት ነው፣ ያሳደገኝ ሰው ነው። እንዴት አድርጎ ያስረኛል? እኔ ምክንያቱም ሰፈር ውስጥ ስሮጥ ስጫወት ኳስ ይዤ ስዘል ነው የሚያቀኝ። እንዴት ያኔ ደግሞ ክሱ ራሱ የነበረው ሀገር በማፍረስ የአልሸባብን ምናምን እንትን በማለት ክሱ ራሱ ማለት ነው። እና እንዴት ነው ክሱ ራሱ ምናነበው ብሎ በጣም ተጨንቆ ነበረ። እና እንደ አጋጣሚ እናቴ ጋር ሰው ላከ። በጠዋት ድምጿ ሳይሰማ በሚሄድ መኪና፣ በባስም አይደለም ሌሊት እቃ በሚጭን መኪና አሳፍረት ብሎ ማታ መልእክት ላከ ማለት ነው። ወደ 12 ሰዓት እኔ ጌት ቱጌዘርን ጨርሼ ምናምን ከጓደኞቼ ጋር ተሰነባብተን ቤት ስገባ ሻንጣ ተዘጋጅቶልኛል። ምንድነው ገና ዩኒቨርሲቲ ምደባ መች ወጣ? አይ ወደ አዲስ አበባ መሄድ አለብሽ። ምን ተፈጠረ? በቃ መሄድ አለብሽ። እናቴ ተጨንቃለች። ያለ አባት ነው ያሳደገችኝ። ብዙ ትጠብቃለች ከኔ። 12ኛ ክፍል ጨርሼ ገና ዩኒቨርሲቲ ልገባን በዛ ላይ ደግሞ ያንን ሁሉ ደስታ የሚያደበዝዝ ነው ይሄ ነገርና ምን ታደርገኝ? በቃ መኪና ተፈለገ ምናምን ሌሊት ከመቱ ወጣሁኝ ማለት ነው። ከዛ ቤት ሲመጣ ራህመት የለችም አምልጣለች ተባለ። ብቻ አሁን ላይ ስታስቢው ቀላል ይመስላል፣ ግን በሰዓቱ በጣም ለቤተሰቦቼ በጣም ከባድ ነበረ። ምክንያቱም አልፈራም ነበር፣ በጣም ደፋር ነበርኩኝ። ከፊት ነው ደግሞ ምክንያቱም ያው ዲን ሲነካ እንትምትዩ ነውና ብቻ አልሐምዱሊላህ እዚህ ደርሰናል። ማሻአላ። አዎ ዛሬ እንግዲህ ሪም ባለትዳርና የሁለት ልጆች እናት ነች። ማሻአላ። እንዴት ነው አርትና ትዳር ውስጥ ስትገቢ ትዳሩ እንቅፋት አልሆነብሽም? አይ እንደዛም ሳይሆን ያው ከትዳር በፊት ነው ከባለቤቴ ጋር ትውውቅ ያደረግነው። እሱም እንዳጋጣሚ እዚህ አርት ላይ ያለ ሰው ነው። ከዩኒቨርሲቲ ከወጣሁ በኋላ ቀጥታ የገባሁት ወደ ዛውያ ቲቪ ነው። ዛውያ ቲቪም እዚህ ለመድረሴ ትልቁ ሚና ይጫወታል። ዲኖ አሊ፣ ሙሳ ኑረዲን በደንብ ቀርጸውኛል እዚህ ለመድረሴ ማለት ነው። እና ወደ እነሱ ነው የገባሁት። በደንብ አስተምረውኝ ከካሜራ እስከ ኤዲቲንግ ድረስ ፕሮግራም አዘጋጅቼ ውስጥ እስከ ማድረግ ድረስ ኮንፊደንሴን ሁሉ ነገሬን የገነባው ዛውያ ቲቪ ነው። እና ወደዛ ስገባ ያው ከባለቤቴ ጋር ተዋወቅን። ዩኒቨርሲቲ ያለን የተዋወቅ ነው አክቹዋሊ፣ ግን በደንብ ደግሞ ተመርቄ ከመጣው በኋላ ነው በደንብ የተዋወቅ ነው። እና አርቱ ላይ የነበረ ሰው ስለሆነ እኔ ማግዘዋለሁ፣ እሱም ያግዘኛል። እሱም ደግሞ ትልቁ ሚና ይጫወታል የኔ የአርት ህይወት ውስጥ፣ የአርት ብቻ ሳይሆን ህይወቴ ውስጥ ትልቁ ሚና የሚጫወት ሰው ነው። በሱ በተጨማሪ ደግሞ እንዴት አብረን መስራት እንዳለብን፣ እንዴት ብቁ መሆን እንዳለብኝ ያስተማረኝ ያሳየኝም እሱ ነው። ለዛ የሚያግዘኝ ሰው ስለሆነ አርቱን ስለሚያውቅ ኪላፍ የሚፈጠርበት ቦታ ላይ ደግሞ እንዴት ሃንድል ማድረግ እንደምንችል በደንብ ስለሚያውቅ አልከበደኝም። እኔ አንድ አይነት ፊልድ ያላቸው ሰዎች ቢጣመሩም እንደውም በይበልጥ ስኬታማ ይሆናሉ እያልሽን ነው? አዎ ይተጋገዛሉ በደንብ። ልጆችን ማሳደግ ምስት መሆን አለ እዚህ ጋር። ምስት መሆን በራሱ የራሱ የሆነ እንትን አለው አይደል? ልጆችን ማሳደግ አለ፣ መውለድ አለ። ሴትነትንና አርትን እንዴት ነው አንቺ የምታይው?
እኔ ይሄ ሴትነት የሚባለው ነገር ራሱ እንደ እንትን ባይነሳ ደስ ይለኛል። ምክንያቱም ሴት ስለሆንኩኝ አንድን ነገር ማድረግ አልችልም ማለት አይደለም። እንደውም ሴት ስለሆንኩኝ በደንብ አደርጋለሁ፣ በደንብ እሰራለሁኝ። ምክንያቱም በጣም ብልህ ነኝ። አላህ እኔን ደግሞ ሲፈጥረኝ ብልህ አድርጎ ነው የፈጠረኝ። አላህ ለሴቶች ምን ያህል እንዳዳላ የምናየው ጠንካራ ሴቶችን ስታይ ነው። እኔ እንኳን ጠንካራ ሆኜ አይደለም፣ ግን ሚስት መሆኔ አንድን ነገር ለማድረግ ሚስት መሆኔ አንድ ቦታ ለመድረስ እንቅፋት አይሆንብኝም። ግን ምንድነው አሁን ልጅ ስታሳድጊ እርግዝና ይመጣል። ከእርግዝና በኋላ መውለድ አለ። ከዛ ልጆች ማሳደግ አለ። ቤተሰብሽ ደግሞ እዚህ ካልሆነ ደግሞ እነዚህ ቻሌንጆች ናቸው የሚመጡት እንጂ ሴት በመሆኔ ወይም ደግሞ እናት ሚስት በመሆኔ ይህንን ስራ እንዳልሰራ ያገደኝ ነገር የለም። ነገር ግን አሁን እንደፈለግኩኝ ወጥቼ ላልሰራ እችላለሁኝ። ልጆቼን መንከባከብ አለብኝ፣ ልጆቼን መጠበቅ አለብኝ። የሚያግዘኝ ሰው ከሌለ ያ ነው የሚከብደኝ እንጂ ነገራቶችን ለማድረግ ብዙም አልከበደኝም። አልሐምዱሊላህ ባለቤቴን በደንብ ያግዘኛል። በዚህ አላህ ይስጠው፣ እሱንም አላህ ያግዘው። እንደዚህ አይነት ወላጆችን ባሎቻችንን አላህ ይጠብቅልን። በዚህ አጋጣሚ እኔም የራሴን መልእክት አስተላልፋለሁ። አሜን። መርሃባ። ቻሌንጆች ይኖራሉ አንዳንዴ ሴት ሆነሽ ስትሰሪ ከሸሪያ ጋር አንዳንድ ሰዎች በማያያዝ ምናልባት ዲኑን ያልተረዱ ሰዎች ናቸው ብዬ ነው አንዳንዴ የማምነው። ለምን ረሱል ሰለላሁ ዐለይሂ ወሰለም ለጂሃድ ሲወጡ እነ አይሻ እነ ኡሙ አማራ እነ ኑሰይባ አብረው ወጥተው ሲዋጉ ነበር። የኡሁድ ጦርነት ላይ ኡሙ አማራ ነበረች ከረሱል ሰለላሁ ዐለይሂ ወሰለም ጎን ቁማ ስትከላከል ነበረች። እና አንዳንድ ሰዎች ወተሽ አንዳንዴ እንደዚህ ለብሰሽም ንቃብም ይሁን ሂጃብሽን ጠብቀሽ ወተሽ ካሜራ ይዘሽ ምናምን ሲያዩሽ ምን ትሰሪያለሽ ከሚዲያ የማለት ነገር አለና እነሱን እንዴት ነው አንቺ የምትመልሻቸው? እኔ እንኳን አልመልስም ስልሽ በጣም ቻሌንጅ አለው። በተለይ ሴት ሆነሽ ሙስሊም ስትሆኚ በደንብ ቻሌንጅ አለው። እኔ ዛዊያ የገባው ጊዜ ለመጀመሪያ ጊዜ ዛዊያ ላይ ታየች ወይም ደግሞ ቲቪ ላይ የታየው ጋዜጠኛ እኔ ነኝ ያኔ በዛዊያ። እና ያኔ ጥያቄዎች ይመጡ ነበር ለነ ዲኑ ራሱ እንዴት እሷ ውስጥ ታደርጋለች እንዴት ይታያለች ምናምን የሚሉ ጥያቄዎች ይመጡ ነበር። እና እነሱ ናቸው እኔ ጋር እንኳን አይደርስም እንደዚህ አይነት እንትኖች ኮሜንቶች አልሰማም። እኔ እነሱ ናቸው እዛ ሃንድል የሚያደርጉት በጣም ጠንካራ በመሆናቸው ስላመኑበት ነው አይደለ እዛ ቲቪ ላይ የቀረብኩኝ። መቼም ቢከለከል ወይም ደግሞ ባያምኑብኝ እዛ ቲቪ ላይ አልቀርብም ነበር። እነሱ ነበር እዛ ሃንድል የሚያደርጉት። ግን በጣም ተጽዕኖ አለሁ በጣም በተለይ ያውቃሉ የምታያቸው ሰዎች የሚሰጡሽ ኮሜንቶች የሚያዩሽ አስተያየት ምናምን እንዴ ያውቃሉ አይደል እንዴ ለምን ያስብልሻል። እና አሁን ላይ እንደው እኛ በደንብ ተገርፈን አልፈንበታል፣ በደንብ ተመተን አልፈንበታል። እና አሁን ላሉት ልጆች በደንብ መንገድ የጠረግን ይመስለኛል። ቻሌንጁ በደንብ አለ። በደንብ ያውቃል ከምትዩ ነው ደግሞ ቻሌንጁ የሚጀምረው። የማያውቀው እንኳን ቢናገርሽም ምንም ላይሰማሽ ይችላል። የሚያውቀው ሰው ግን ሲናገርሽ ትንሽ ሊከብድ ይችላል። ከኛ ኋላ ለሚመጡ ለትውልድ ምን ታስተላልፍ ያለሽ? በተለይ ለሴቶች ጠንክሮ እንዲሰሩ ሰርቶ ራሳቸውን እንዲለውጡ በተለይ ተሰጧቸውን ማንነታቸውን እንዳይቀብሩ እንዳይቀበር እንዲያወጡት ማህበረሰቡን ኡማውን እንዲጠቅሙበት ምን ትመክሪያቸዋለሽ? አሁን ላይ ያሉ ልጆች እንኳን የሚመከሩ ልጆች አይደሉም። በጣም ጎበዝ በጣም ጂኒየስ ልጆች ናቸው። ማሻአላህ ይሄ አላማሽን አስታኪ ምናምን የምትያቸው ልጆች አይደሉም። አሁን በእኛ ጊዜ ፈርተሽም ልትመለሽ ትችያለሽ። እኔ ነገራቶች ተመቻችተውልኝ ይሆናል ወደፊት የወጣሁት። ግን ያንን ነገር ደግሞ ያላገኙ ቦታውን መንገዱን ያላገኙ ሰዎች ይኖራሉ ያኔ ላይ። አሁን ላይ ግን ፕላትፎርሙ ሁሉ ልቅ ነው። ምንም እንትን የምትዩ የምደባብሹ ነገር ስላልሆነ ተስጦ አለኝ የሚል ሰው በደንብ ተስጦን የሚያወጣበት ጊዜ ላይ ነው። ተስጦ የሌለው ሰው እንኳን ያልሆነ ነገሮችን በሚያስተላልፍበት ሰዓት የሚያስተምሩ ነገሮች፣ ለወጣቶች የሚጠቅሙ ነገሮች፣ ለህፃናት የሚጠቅሙ ነገሮችን ይዘሽ ቤት መቀመጥ በዚህ ሰዓት ዑዝርም የለሽም። ወይም ደግሞ የትጄ አስተምራለሁ የትጄ እናገራለሁ የትጄ ተስጦ ይናወጣለሁ የምትይበት ዑዝር የለም። ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ። እና አሁን ደግሞ ጎበዝ ናቸው የዚህ ዘመን ልጆች በጣም ጎበዝ ናቸው ማሻአላህ። ግን ማስተላለፍ ካለብኝ ግዴታ ማስተላለፈው ምንድነው ከዲናችሁ ጋር ይጋጭ፣ በተለይ ደግሞ ከሞራል ጋር። አሁን ለምሳሌ የሆነ ነገር ሰርተሽ እኮ ትጸጸቻለሽ አይደለ? አሁን ሰርቼው ቤት ገብቼ የሚጸጽተኝ ከሆነ
ለምን እሰራዋለሁ አለመስራትም። ግን ይሄ ነገር ለትውልድ ጥሩ ነው፣ ለልጆች ያስተምራል፣ ለወጣቶች ያስተምራል ብላ የምታስብ እህት ካለች ተስጦ ካላት አሁን ላይ ይሄ አርት ብለን የገደብናቸው ብዙ ነገሮች ስላሉ ነው። በተለይ ኢስላሚክ እኔ ብዙም ኢስላሚክ አርት ሲባል የታጠርም ስለሚመስለኝ ገደበነው ነው እንጂ ብዙ አርቶች አሉ። ንግድ ራሱ አርት ነው በዚህ ሰዓት። ምክንያቱም የምትነግጂውን ነገር በተለያዩ ፕላትፎርሞች ታስተዋውቂያለሽ አይደለ? ማስታወቂያ ደግሞ የአርት አንድ አካል ነው። ለዛ ሁሉም ነገሮች አርት ናቸው። ለዛ ያላቸውን ተሰጥኦ በማውጣት ቻሌንጆች ይኖራሉ፣ ስድቦች ይኖራሉ፣ እርግማኖች ይኖራሉ። እኔ ስባል የነበረው ነገር እንኳን የሰው ልጅ ሊባል አይደለም እንስሳ የማይባሉ ቃላቶችን ነበረ ለእኔ በኮሜንት የሚሰጡኝ የነበሩት። ያ ኮሜንት ግን አሳደገኝ እንጂ አልቀበረኝም። ቢቀብረኝ ኖሮ ያኔ ተጣጥፌ እንዳማረብኝ ወደ ቤቴ ነበር የምገባው። ከዛ በኋላ አልወጣም ነበር ሚዲያ ላይ። ግን አልሐምዱሊላህ ሰው ይሄ ተንከባክበሽ ያሳደግሽ ውስጥሽ ነው እንደዚህ አይነት መርዝ የሆኑ ቃላቶችን የሚያወጣውና በሰው አትፈርጂም። አስተዳደጉም ሊሆን ይችላል፣ ሞራሉንም ሊሆን ይችላል፣ ያለበት የህይወት እንትንም ሊሆን ይችላል። አትፈርጂም ሰው ላይ። ግን አንቺ ስራሽን መቀጠል መቻል አለብሽ። ሴት እህቶቼም በዚሁ አጋጣሚ ኮሜንት የሚባለው ነገር ሊሰብራችሁ ይገባል ብዬ አላስብም። ምክንያቱም ጥሩም ሰራሽ መጥፎም ሰራሽ መሰደብሽ አይቀርም በዚህ ዘመን። ግን ያለፍሽ ስትሄጂ ኔጌቲቭ የነበሩ ኮሜንቶች ወደ ፖዚቲቭ ተቀይረው መንገድ ላይ ሲያገኙሽ አድናቂሽ ነን ብሎ አብሮሽ ፎቶ ሊነሱ ይችላሉ። እኔም ስላጋጠመኝ ማለት ነው። እንግዲህ ስድቦች፣ የተለያዩ ኮሜንቶች ለአንቺ ጥንካሬ ሆኖልሻል እና ጥንካሬ እንዲሆንልሽ አላማሽ ነው ወይንስ የምትጠቀሚው ሌላ ብልሃት አለ? ምንም የምጠቀመው ብልሃት የለም። ያለው ዝም ነው ምለው ቃላ ይክፈል። ስለዚህ ሰው እንደንያው ነው። በነገርሽ ላይ አሁን ለምሳሌ ለዲኑ አስበው በትክክል ተጨንቀው የሚናገሩ ሰዎች አሉ። ሰው እንደንያው ደግሞ ያንን ነገር ደግሞ እራሳቸው ቢያደርጉት እኮ በእኔ ቦታ ቢሆኑ ደስተኛ ናቸው። ግን ያ ነገር ደግሞ አልተመቻቸውም ሊሆን ይችላል። ሁሉም በየንያው ማግኘቱ አይቀርም አይደለ? ለዛ እኔ ለኮሜንት መልስ አልሰጥም። ምንም መስሎም አይታየኝም። ቢታየኝ ነገርኩሽ። እኔ ባለቤቴን ሳገባው እሱ ያኔ ታዋቂ ነበር። እንደውም ከኔ ይልቅ እሱ በደንብ ታዋቂ ነበርና በኒካ ባሰርንበት ቀን ላይ ያው ለጓደኞችሽ ደስታሽን ታጋራ የለ ስንፖስት ፌስቡክ ላይ የተሰጡኝ በጣም በቃ ልብ የሚሰብሩ ብቻ አይደለም አጥንት የሚሰብሩ ኮሜንቶችን አይ ነበርና ደነገጥኩኝ። ስልሽ እኔ ከእንደዚህ አይነት ማህበረሰብ አልወጣውም። አልሐምዱሊላህ ኢሉባቦር ሲባል አብዛኛው ሰው የሚያውቀው በፍቅር ነው አይደለ? ብሔር ብሔረሰቦች የሚዋደድበት፣ አንዱ ለአንዱ የሚሞትበት፣ ሁሉም በፍቅር የሚኖርበት ከተማ ነው ተወልጄ ያደግኩት። ለዛ እንደዚህ አይነት ማህበረሰብ አላሳደገኝም። ለእኔ አዲስ ነው። አዲስ አሁን እንደዚህ አይነት ነገሮች እርግማኖቹ ራሱ አሁን ሳስባቸው አላህ ይላሉ። እንደው ምን ቆይ እኔ እሱ ማግባቴ ስህተት ነው የነበረው ወይስ ምንድን ነው? ወይስ የሆነ ብዙ የምታስቢያቸው ነገሮች አሉና ይገርመኛል። ከምን አይነት ማህበረሰብ የወጣ ሰው ነው እንደዚህ አይነት ኮሜንት የሚሰጠው ላለሁ። ግን አልሐምዱሊላህ ይኸው አላህ ከጻፈው ውጭ የሚሆን ነገር የለም አይደለ? አላህ እሱን ጻፈልኝ፣ ከሱ ልጆችን እንዳገኝ ጻፈልኝ። በቃ አልሐምዱሊላህ እስካሁን ድረስ አብረን ያለ ነው አይደለ? ግን ነገ ለምትጸጸችው ነገር ያልሆኑ ቃላቶችን አሁን ላይ የሚሰጡ ኮሜንቶችን ያለውና አንድ ጓደኛ ያለች አረ ራህመት አልቻልኩትም ትለኛለች። ኮሜንት ይሰጣል። እኔ የአንቺን ኮሜንቶች እያየው ትለኛለች። እንደው እንዴት ቻልሽበት ትለኛለች። እኔ 9 ዓመት 10 ዓመት እንደዚህ አይነት ኮሜንቶችን ማየት ከጀመርኩ ምንም ብልሃት ፈልጎ ሳይሆን በቃ ሁሉንም በንያው መስጠት ነው። እውነት ዲኑን አስበው ከሆነ ንያው እንደ ንያው ይድረስለት። ደግሞ ሂስድም ከሆነ እንደ ንያው ለራሱ ማለት ነው። ምክንያቱም አላህ ካልፈቀደው ውጭ እንጂ ጋር የሚደርስ ምንም ክፉ ነገር የለም። ለዛ ምንም ብልሃት አያስፈልገውም። ይህንን ንቆ መተው ነው። እናመሰግናለን። እስኪ በሶም ዩቲዩብ እንግዲህ የተለያዩ ድራማዎችን አዝናኝ የሆኑ ድራማዎችን ስሰሪ ነበረና ያችን ሪም የምናውቃት ሪም ማን የፈጠራት ማን የሰራት? ሶሚ ሲነሳ ያው ሶሚ ለእኔ እንደ ባህር ብዙ ካራክተሮች ነበሩኝ ሶሚ ላይ።
ያው ሶሚ ኢስላሚክ አርቱ ላይ የመጀመሪያው ደግሞ ቀደምት የምንለው በዩቲዩብ የመጣ ኮሜዲ ይዘት ያለው ትልቅ ትምህርት የምናገኝበት ዩቲዩብ ቻናል ነው። ብዙ ልጆች አልፈዋል በዛ መንገድ ላይ እኔንም ጨምሮ። እኔ ካራክተር የነበረው በጣም ብዙ ሰው የሚወድልኝ ካራክተር ወይም ደግሞ እኔ ደስ ብሎኝ የምሰራው ካራክተር ወይዘሮ ፋጤ ነው። ወይዘሮ ፋጤና ጋሻ አህመዴ አንድ ላይ የሚሰሩት ማለት ነው። እና አሁንም መንገድ ላይ ሰው ሲያገኘኝ እንዲያዩኝና ወይዘሮ ፋጤ ይሉኝ፣ በፋጤ ወይዘሮ ፋጤ ብሎ የሚጠራኝም ሰው አለ መንገድ ላይ። እና ሶሚ ላይ በደንብ በቃ በጣም ወድጄ የምሰራው ካራክተር ወይዘሮ ፋጤን ሆኜ ነው። ያው ጽሁፉን የሚያዘጋጀው ባባ ነው፣ ዳይሬክት የሚያደርገንም ባባ ነው። ወይም ደግሞ ይስሐቅ ዘውዱ የሶሚ ዩቲዩብ መስራችና ባለቤት እሱ ነው፣ ደግሞ የኔ ባለቤት ማለት ነው። በጣም ትልቁ ትምህርት ቤቴ እንደውም እሱ ነው። ረዥም ዓመትም የሰራሁበት እንደመሆኑ ትልቅ ከሰውም ጋር ያስተዋወቀኝ ከሰውም ጋር ያላመደኝ ሶኒ ዩቲዩብ ነው። እና እዛ ላይ ያሉኝ ካራክተሮችን ሁሉም ወዳቸዋለሁኝ። ባልና ሚስት ሀዋና አደም የሚልም እንደ ሲትኮም አጠር ያሉ እንትኖች ነበሩ። ጋሻ አህመድና ወይዘሮ ፋጤ አንድ ላይ የሚሰሩት አለ። ወይም ደግሞ የኛ ቤት የሚል ሲትኮም ደግሞ ነበረ። እዛ ላይ ወይዘሮ ፋጤና ጋሻ አህመዴ የልጆች አባት ሆነው እና አሽራፍና ሂክማነ ኩሉድ የነበሩበት ሲትኮም ነበረ። እሱ በጣም በደንብ እይታ ያገኘ ከሰዎች በደንብ ያስተዋወቀኝ እሱ ነው በመጀመሪያ። ሌላው ደግሞ ምንድነው ሀዋና አደም እንዳልኩሽ የሁለታችንም ቤት ውስጥ የምንሰራቸው ቀለል ያሉ ስፖቶች ነበሩ። ፋሚሊ ፕላስ የሚልም የሁለታችን አጠር ያሉ ግን መልእክታቸው በጣም የሰው ውስጥ የሚገቡ መልእክቶች የምናስተላልፍበት ሲትኮም አጠር ያለ ስፖቶች ነበሩ። እነሱ በደንብ ከሰው ጋር አስተዋውቆኛል። ትልቁም ቤቴ ሶሚ ነው። እሺ የሶሚን ቀረጻ ስታደርጉ ቤት ውስጥ ነው የምታደርጉት ወይንስ ወታችሁ ስቱዲዮ ምናምን ነው የምትቀርጹት? እንዳልሽው የምጽፈውን ባባ ነው ዳይሬክት የሚያደርገውን ባባ ነው ብለሽኛል። እንዴት ነው ቀረጻችሁ? እንዴት ነበር? ቤት ውስጥ ነው የምንሰራው። መሳለሚያ ኮንዶሚኒየም ነበርን መጀመሪያ። የኛ ቤትን እዛ ነበር የምንሰራው። ነገሮችን ደግሞ እያሳደግን ስንመጣ እንዲሁ ካራክተር ውስጥ ደግሞ ይሄ የገንዘብ እድገት ምናምን አሽራፍ ውጭ ሄዶ ካለ በኋላ ያለውን እድገትም ቤታችንን አሳምረ ነው ወይም ደግሞ አንድ ደረጃ ከፍ አድርገንበት የምንሰራ የነበረው እዛው ግቢ ውስጥ ሆኖ የነ ኩሉድና ሂክማ ቤተሰቧ ቤት ውስጥ ነው የምንሰራ የነበረው። እና ቤት ውስጥ ነው የምንሰራው። ልጆችም ቢኖሩም ቤት ውስጥ ነበር የምንሰራ የነበረው። ማሻአላ። የተለየ ቻሌንጅ ነበራችሁ ቤት ውስጥ እንደዛ ከባለቤትሽ ጋር ቀረጻ ስታደርጉ? ቻሌንጆቹ እንኳን የሉም። የግቢው ማህበረሰብ ስለሚያቀን በደንብ ድምፅም ከወጣ ምንም የሚቃወን ምንም እንደውም ያግዙናል በተለያዩ ነገሮች። እዛ ግቢ የነበሩት ኮሮና የገባ ሰሞን ነበረ በደንብ እነዚህ ስፖቶችን ምንሰራ የነበረው። ኮሮና የገባ ጊዜ ነበረ። ያኔ እኔም ዩስራን አልወለድኳትም ነበረ። እሷም ከወለድኳትም በኋላ ምንም ቻሌንጆች የሉም። አንዳንዴ ድምፅ የመግባት ምናምን የምንሰራቸው ኳሊቲ ምናምን ነው። እነሱ ራሱ እንደዛ ሆነው በጣም የተወደዱ ሲትኮሞች ነበሩ። በሰዓቱ ፋና ቲቪ ራሱ ኢንተርቪው ሊያደርገ መጥቶ ነበረ። በጣም ተጽዕኖ የፈጠረ ሲትኮም ነበረ የኛ ቤትና ምንም ቻሌንጆች የሉም። ድምፅም ቢወጣ የሰፈሩ ሰው በደንብ ስለምንግባባ ቀንም ላይ ስለሆነ የምንቀርጸው ምንም የሚረብሽም ነገር አልነበረም። ልጆችም አልነበሩም። ያኔ በደንብ እንሰራ ነበራል። ማሻአላ። ዛሬ ላይ ምን ላይ ያላችሁት? ለምንድን ነው የተቋረጠው? ለምንድን ነው ያላደገው? እንደዛ ፓወር የነበረው ማህበረሰቡ ዘንድ ተጽዕኖ መፍጠር የቻለ ስራ ለምንድን ነው ዛሬ ላይ የተቋረጠው? ያው ሶሚ የሚቋረጥ እንትን አይደለም። እኔም ብኖር ባልኖር ይስሐቅ ቢኖር ባይኖር ሶሚ ይቀጥላል። ከኛ ጋር የነበሩ በጣም አሁን ወዳጅነን ጫላን ፉአድ ነበሩ ወንድሞቻችን ጓደኞቻችን። ምንድነው መሰለሽ አሁን የዩቲዩብ እንትን ላይ ስንመጣ ያኔኛ ዩቲዩብ ድሬቲዩብ ላይ ነበረ
እንትን ያለው ገንዘብ ሲገባ 40-60 ነው 70-30 ነበረ የሚከፈል የነበረው እና ይህን ያህል ገቢ የምናገኝበት ነገር አልነበረም በሰዓቱ። ጥያቄዎችን የምንመልስበት ሁኔታም አልነበረም። ያው ሰው ደግሞ ህይወት አለው። ለዛ ሁሉም የየራሱን ደግሞ ከፍቶ በደንብ እንዲንቀሳቀስ ያደረገበት ጊዜ ነበረ እና ሌላ ምንም ክፍተት የለም፣ ምንም ችግር የለም። ግን ለጥያቄዎቻችን መልስ የምናገኘው የተለያዩ የስራ ቲቪ ቻናል ላይ ገባሉ፣ የራሳቸውን ዩቲዩብ ከፍተው የጀመሩም አሉ። በሱ ነው ሰው የተበተነው። ግን ሶሚ ስቲል ነው አለ። ስለዚህ ወደፊት ተስፋ አለው፣ ይቀጥላል፣ ትቀጥላለህ። በደንብ ወይዘሮ ፋጤንም መልሰን ልናገኛት እንችላለን። አይቀርም። አሁንማ እያረጀንም ስለሆነ ካራክተሩን እየሆነው ነው መሰለኝና ሆነን ነው የምንመጣው። አሁን መስለን ሳይሆን ሆነን። ኢንሻአላህ። መርሃባ። ወደ ኋላ ልመልስሽ ነው። ባለቤትሽ የአርት ሰው ነው፣ አንቺ የአርት ሰው ነሽ። በሰራችሁ ስራዎች ደግሞ ስኬታማዎች ነበራችሁ። እንዴት ነው የተገናኛችሁ? ተመራርጣችሁ ነው ወይ? ለዚሁ ስራ ስትሉ ተመራርጣችሁ ነው ወይስ አጋጣሚ ነው? እስኪ ወደ ኋላ ከባለቤቴ ጋር ነው ወይስ ከባለቤትሽ ጋር? ከባለቤቴ ጋር የተዋወቅ ነው ዩኒቨርሲቲ ብለሽ? ዩኒቨርሲቲ እያለን ነው። እኔ ሐዋሳ ዩኒቨርሲቲ፣ እሱ ደግሞ ጅግጅጋ ዩኒቨርሲቲ ነበረ። እንደ አጋጣሚ በየአመቱ ብዙ ጊዜ ኢንተርቪው ላይ አውርቼዋለሁ ይሄንን እና ልድገምልሽ። በየአመቱ ሐዋሳ ዩኒቨርሲቲ ብቻ ሳይሆን ሐዋሳ ከተማ ላይ የመሬት መንቀጥቀጥ ይከሰታል። በየአመቱ ወቅት አለው። በሰዓቱ መሬት መንቀጥቀጥ ተከስቶ እኛ ከዶርም ወርደን ምናምን ውጪ ነበረ ለሳምንት የምንተኛው የነበረው እና እሱም ሌላ ላይፍ ነው፣ እሱም ሌላ ታሪክ ነው እና ፌስቡክ ላይ ፍሬንድ ሪኩዌስት ላኩለት። ከዛ በኋላ ማውራት ጀመርን ማለት ነው። ከዛ ፖስቼ ነበረ የመሬት መንቀጥቀጥ የሚለውን እና ተረፋችሁ በሚለው ያው ተርፈ እኔ ከመሬት መንቀጥቀጡ ተርፌ እሱ እጅ ገባው ማለት ነው። ያንን የተዋወቅ ነው። ያቺ አጋጣሚ እናንተን ጠቀመች እንዴ? በደንብ እንጂ በአመት አመት ያደርሰን አይባል ክፉ ነገር ነው። መርሃባ። ከዛ በኋላ ያው አንቺም የራስሽን እንትንሽን ነገርሹ፣ አላማሽን ነገርሹ። እሱም ምንም አልተቃወመም፣ ደስ ብሎት ነው የተቀበለሽ። እሱን አውቀው ነበረ። አፍሪካ ቲቪ ሰራ ነበረ። እረፍት ከዩኒቨርሲቲ እረፍት ሲመጣ ድራማዎች ምናምን ይሰሩ ነበረ። አውቀዋለሁኝ እሱን። እኔ ያው ይሄ ያልኩሽ ራዲዮ ዳንዲ ሀቃ ቢቤን ላይ በሰራም አልታወቅም። ይሄን ያህል ፎቶም ምናምን የለም። ግን ያው ስለ ራሴ ሳስተዋውቅ እነዚህ ነገሮች እናገራለሁኝ። ግን ረዥም ጊዜ በስልክ ነበር የምናወራው፣ በአካልም ተገናኝተን አናውቅም። ምክንያቱም እሷ ጅግጅጋ ዩኒቨርሲቲ ነው፣ እኔ ሐዋሳ ዩኒቨርሲቲ ነኝ። እረፍታችን እኩል ላይሆን ይችላል ምናምን። እኔ ወደ አዲስ አበባ ስመጣ እሱ ወደ ጅግጅጋ። ከዛ ከተመረኩ በኋላ ነው የተገናኘ ነው በአካል ራሱ ማለት ነው። ከዛ በኋላ ያው የእሱን አላማ እንደምደግፍ እሱም የኔን አላማ እንደሚደግፍ አወራን። ከተመረቀን ትንሽ ከሰራን በኋላ ቀጥታ ወደ ትዳር ነው የገባ ነው። ብዙም ጊዜ አልፈጀንም። ማሻአላ ይሻላል። አዎ ካደረገች ማሻአላ። እንግዲህ ሰርፕራይዝ ነው ያደረግሽው ማለት ነው። አንቺ የእሱን አላማ እንደምትደግፊ እንደውም የአርት ሰው መሆንሽን ምናምን ሲያውቅ ምን ነው? በደንብ አይ በጣም ነው ደስ ያለው። ምክንያቱም ይሄ ዱዓ ያደርግ ነበረ። ብዙ አላማዎች አሉት። አሁንም አላህ ያሳካለት፣ ገና አልደረሰም ቦታው ላይ እና ያንን ነገር የሚደግፍለት ወይም ደግሞ የሚያግዘው ሰው ይፈልጋልና እሱን ነገሮች ስለሚፈልግ ዱዓም ሲያደርግ ስለነበረ ያው የዱዓ ውጤት ነኝ እኔ። አርት ስባል ለምንድን ነው መሰለሽ ይህንን ያነሳውልሽ? በጣም ከባድ ነገር ነው። ተጋግዘሽ የሆነ ስሜትሽ ከቤት ውስጥ ራሱ ባልሽ ሲወጣ ለዚህ ስራ ስሜቱ ሰላማዊ ሆኖ መውጣት መቻል አለበት። ሰው የአርት ስራ መስራት የሚችለው ከውስጡ ጋር ከቤተሰብ ጋር በአቅራቢያው ካሉ ሰዎች ጋር ሰላም ሲሆን ነው ስኬታማ ስራ መስራት የሚችለው። ካልሆነ በጣም ይደናቀፋል። እና አንዳንዴ ብዙ አርቲስቶች በትዳር አይዘልቁም። ለምን? ስለማይረዳዱም ይመስለኛል። በተለይ ሌላውን ካየሹ ብዙ ጊዜ ፍቺ ነው የሚበዛው። ለምን? ይሄ አርት እንዳልኩሽ ራሱን የቻለ አንዳንዴ ብቻሽን መሆን የምትፈልጊበት ጊዜ አለ፣ ለራስሽ ጊዜ መስጠት የምትፈልጊበት ጊዜ አለ። የዛኔ ባልሽ እንኳን እንደዛ ሲሆን አንቺ እሱን መረዳት መቻል አለብሽ ማለት ነው። ጊዜ ልሰጪው ይገባል። አርቱ ነው ብለሽ መረዳት መቻል አለብሽ። አንዳንዴ ሰዎች መንገድ ላይ እየሄዱ ሀሳብ ይመጣባቸውና ቁጭ ብሎ ልጽፉላ ይችላሉ። ለማያውቅ ሰው ይሄ እብደት ይመስለዋል።
ለሚረዳው ሰው ብቻ ነው ይሄ ነገር እዛ ውስጥ ለገባ ሰው ነው ብዙ ጊዜ የሚገባው። በእርግጥ ይኖራሉ አንዳንድ ሰዎች ከዛም ውጭ ሆነው በሚገባ የሚረዱ ሚስቶቻቸውን፣ ሴቶችም ደግሞ ባሎቻቸውን የሚረዱ ሴቶች ይኖራሉ። አብዛኛውም ጊዜ ግን እንደዚያን ነገር ለመረዳት እዛ ውስጥ መግባት አለብሽ ብዬ ስለማምን ነው። ልክ ነው። ለዛም ነው ይሄንን ያነሳውልሽ። ልክ ነው። እንደ አጋጣሚ ደግሞ እሱ ያው ጸሐፊም ነው ደራሲም ነው። ብዙ ነገር ነው። ኢስሐቅ ማነው ስትይ ይሄ ነው የምትይው አይደለም። ሲቪል ኢንጂነሪንግ ነው የተመረቀው፣ ይጽፋል፣ ገጣሚ ነው፣ ይገጥማል፣ ኤዲተር ነው፣ ግራፊክስ ባለሙያ ነው፣ ካሜራ ባለሙያ ነው፣ ብዙ ነገር ነው። እና ይህንን ነገሮቹን ያው መረዳቱ ግድ ነው። በባህሪው ደግሞ ብዙ ጊዜ እሱ ከሰው ጋር የሚቀላቀል ሰው አይደለም። ብቻውን ነው በጣም ሰክሰስፉል የሚሆነው ብቻውን ሲሆን ነው። ይጽፋል በደንብ ክሬቲቪቲው በደንብ ይመጣለታል። እና እንደውም እኔ ነኝ በቃ ከሰው እንዲቀላቀል ከጓደኞቹን እንዲያገኝ ምናምን ማድረግ የነበረው በግድም በቃ እየከፋው ይዤው የሚሄደው የነበረው እና ያንን ነገር በደንብ ተረድቼለታለሁ ብዬ አስባለሁ። ግን አንዳንዴ ደግሞ የጎዳሁትም ይመስለኛል። ምክንያቱም ብቻውን ሆኖ መጽሐፍ በሚፈልግበት ሰዓት ለምን ብቻህን ትሆናለህ ልለው እችላለሁ። ምክንያቱም እኔ ይሄ አርቱን ቢገባኝም ግን በቃ ሶሻል ላይፌ በደንብ ሁለገብ አይገልጸውም እኔን። አሁን እንደውም ትንሽ ቀዝቀዝ ያልኩ ይመስለኛል። ከልጅነቴም ጀምሮ ነው የምልሽ። ሰፈር ውስጥ በቃ የማያቀኝ የለም፣ መቱ ከተማ ላይ የማያቀኝ ሰው የለም። በጣም ከሁሉም ጋር አግባባለሁ። የትኛውም ደግሞ የህይወት ደረጃ አለየም ስልሽ ይሄ አለው ይሄ የለውም ይሄ እንትን ነው ምናምን ሰው አይደለም። ሰውን በሰውነቱ ወዳለው በደንብና ለምንድነው ብቻ የምትሆነው ምናምን ብዬም አንዳንዴ ያበላሸውትም ይመስለኛል። ያው እሱ እንትን ስለሚል ማለት ግን አንዳንዴ እረዳዋለሁ። ምክንያቱም በደንብ ሰክሰስፉል የሚሆነው ክሬቲቪቲው በደንብ የሚጨምረው ብቻውን ሲሆን ነው። እና መረዳት ግዴታ ነው። በተለይ እዚህ አርቱ ላይ አልሐምዱሊላህ እንደውም ኢስላሚክ ላይ ከሴቶች ጋር መነካካት የለውም። ድራማም ሲሰራ ምንም ሲሰራ እሱ ጠቀመ እንጂ ፈተና ሊሆንብኝ ይችላል። ምክንያቱም ያው ሴት ነኝ፣ ልቀና እችላለሁ። ብዙ ነገሮች ሊኖሩ ይችላሉ። ምክንያቱም የተፈጥሯዊ ነገሬ ነው። አልቀናም ብልም የማይመስል ነገር ነው። በደንብ ቀናለሁኝ። ግን ከዓላማው የሚያዘናጋውን ቅናት ደግሞ አይደለም። ግን አልሐምዱሊላህ ይሄን ያላችሁ ነው የምትሰሩት። እንደዚህ አይነት ነገር ብዙ ጊዜ ላያጋጥምሽ ይችላል ነው በስጭሽ ያውቃል። እንደዚህ ሴቶች ምናምን እሱን አድንቀው አንቺን ምናምን ጣል ያደረጉበት ገጥሞሽ ያውቃል? ሞልቷል። ስማ ብዙ ይኖራል። እስኪ ትዝ ከሚሉሽ እስኪ አንድ ገጠመኝ እናንሳ። ይሄንን ገጠመኝ ጫላ ቢያየው ደስ ይለኛል። ምክንያቱም ያኔ ጫላ የሆነ ነገር ሲባል በጣም ሞቶ ነው የሚስቀውና እንትን ነበረ ፒያሳ ምሳ በልተን እየወጣን ነው ከሆነ ሬስቶራንት እየወጣን እዚህ እንትን በስቲኪኒ ከጥርስ ያወጣለሁ እኔ። ከዛ ሊፍቱ ጋር ቆመናል። ከዛ አንዷ ልጅ እያለፈች ያኔ በጣም የታወቅንበት ጊዜ ነበረ። እኔም አለው ጫላም አለ እሱም አለ ሌላ እንደሆነ አላቅም ሌላም ሰው አለ። ከዛ ወይኔ ባባየው በቃ ይሆናል አይደለ ያሳያቸው እንትን ማለት አሁን ሳስበው ያስቀኛል ስልሽ ያኔም ክፋት አስቤ አይደለም። በቃ በጣም ወይኔ ባባዬ ምናምን ስትል ወጥ ነይ ግቢያ አልኳት ማለት ነው። ወጥ አልሻት በቃ እንደያፋኩኝ አይሰማም። ያው አጠገቤ ላለው ሰው ወጥ ነይ ግቢያ አልኩኝ ማለት ጫላ በቃ ወደቀ በሳቅ ማለት ያንን ገጠመኝ መቼም አረሳው። ባባስ ምን አለ? ምን እሱ በሳቅ ነው በቃ እሱ እኔ ባልኩት ነገር በሳቅ ነው የሚሞተው። ምን ያድርግ ምን ይላል እሱ። አይ እንደውም መንገድ ላይ ስንሄድ ምናምን እኔ ሰው በደንብ አያለሁኝ። ሰው ስለሚያውቅሽ ሊፈራሽ ይችላል ሊያናግርሽ ምናምንና እኔ እነካዋለሁኝ አናግራቸው ሰላም በላቸው እያልኩኝ ችግር የለብኝ በእንደዚህ አይነት ነገር። ኩራትም እንዳይመስል ችግር የለብኝ። አንዳንድ ገጠመኞች ደግሞ ያው ላይፍሽ ስለሆነ የሳቅሽ የምታሳልፊያቸው ነገሮች። ግን በዛን ሰዓት አላናደደሽም? የቅናት ስሜት አልተሰማሽም? አይ ይሄን ያህል እንኳን እንደሚወደኝ ስለማቅ ይሄንን ያህል የቅናት መንፈስ ይሄ መጥፎ ነገር አይሰማኝም። ግን እንደ ሚስትነት ሴት እንደመሆኔ ምቀናባቸው ነገሮች አሉ እንጂ እንትን አይደለም። አንዳንዴ ታዋቂ ሰው ማግባት መቃጠል ነው ይላሉ። እውነት ነው ይሄ ነገር? እኔ እስካሁን እንግዲህ አልተቃጠልኩም። አሁን ሁለተኛ ሶስተኛ የሚባለው ነገር ከመጣ ነው እንጂ ሜቢ እንደውም ብዙ ጊዜ ኮሜንቶች ምናምን ይደርሱኛል። አንቺ እሱን የምትወጂ ከሆነ ሁለተኛ ድረሽ አሳየው
እስቲ ጀግና ከሆንሽ ሁለተኛ ድረሽ አሳዩ ምናምን። ማን ያለው ፍቅር በዛ ነው የሚገለጸው? ማን ያለ ያው ሰው ብዙ እንትን አስተያየቱን እኮ እንደኔ አስባትዩ። አንዷ ደግሞ አሁን ቡና ምናምን እያፈላ ምናምን ቪዲዮ እንለቃለንና ሪምዬ ሁለተኛ ባባን ሁለተኛ ያግባኝና ቡና ማፍላቱን ላግዝሽ ያለች ልጅ ነበረች። የኔ መልስ ነው እንጂ አይ ልጄ ደርሳለች፣ ልጄ ታግዘኛለች አልኳት። ሳቀች በቃ ልጅቷ ራሱና ብዙ ገጠመኞች አሉኝ። ኮሜንት የሚሰጡኝ ሰዎች ለእኔ ቤተሰቦቼ ናቸው። በተለይ ፌስቡክ ላይ በደንብ ስለምንቀሳቀስ የፌስቡክ ቤተሰቦቼ ናቸው። የሆነ ማስታወቂያ ሲመጣ ላይክ ያደርጋሉ፣ ሼር ያደርጉልኛል። ላያቁኝ ይችላሉ፣ ላንተዋወቅ እንችላለን። እዛ ሚዲያ ላይ ግን ቤተሰብ ነው። በቃ እንደ ቤተሰብ ነው ፊልም ማድረጋቸው፣ እንደ ቤተሰብ ነው እነሱም የሚያዩኝ እና በጣም የፌስቡክ ቤተሰቦችን በጣም ነው የምወዳቸው። በዚሁ አጋጣሚ ላይ ጠብቅልሽ። አሚን ወላሂ ያኑርልኝ። ደስ ይላል እንደዚህ አይነት ኮሜንቶች ምናምን ሲመጡ። በተለይ ምንም አንዳንዴ እኮ ክፋት አስቦ ላይሆን ይችላል። እኔ ብዙ ጊዜ እንደዛ አላስብም፣ በኔጌቲቭ አልወስደውም። አንዳንዴ ውዴታ ራሱ ከገደብ ሲያልፍ እንደዚህ የሆነ የምታሳዩ ሪያክሽን ራሱ ላይታወቅሽ ይችላል። ልክ ነው። እዚህ አንዳንዴ ባልና ሚስት ቆመው እኮ ፎቶ እየተነሱ አንቺ ዞር በይ የሚባሉ ሴቶች አሉ። እኔ እንደዛ ገጥሞኝ ይኖራል። ባልና ሚስት ፎቶ እየተነሱ እሱ ታዋቂ ነበር እና ከዛ አንቺ ዞር በይልኝ ከሱ ጋር ፎቶ መነሳት ነው የምፈልገው ብላ አለች። እሷም ዞር አለችላት እና ፎቶ ተነሱ። አንዳንዴ እንደዚህም ትተባበር ይኖራል። እኔም አሁን ሀረር እንዳጋጣሚ ስንሄድ በጣም የሀረር ሰዎች በጣም ያያሉ እና በቃ ፍቅራቸውን በደንብ እኔ እንደውም አድናቂ ያየሁት እዛ ነው። መሄድ እስኪያቅተን ድረስ ሙዓዝም ነበረ ከኛ ጋር ወላሂ መሄድ እስኪያቅተን ድረስ በቃ ቁጭ አለን። መጨረሻ ላይ እዛው መቶ ሰላም እንዲሉን እና እኔ ደግሞ ያው እንትን ኃይለኛ ናት ብሎ ያስቡኛል እኔም ብዙ ጊዜ እና እኔ እንኳን ኃይለኛ አይደለም ቀርብ እንደዛ ያሰቡሽ ግን አላቅም። ወላሂ ላዚም በምን እንደሆነ አላቅም። እኔ ስጫወት ስስቅ ነው የሚያቀኝ ሰውና አይ ኃይለኛ ናት ምናምን። ኃይለኛ መሆንበት ነገር አለ። ይሄ ገደቦቼ አሉ። ቤተሰቤ ገደቦቼ ናቸው። ቀይ መስመሬ ባለቤቴም ቀይ መስመሬ ነው። ምክንያቱም ህይወቴ ነው፣ የልጆቼ አባት ነው። ልጆቼ፣ ቤተሰቦቼ ቀይ መስመሮቼ ናቸው። በእነሱ ላልደራደር እችላለሁ። በሌላው ነገር ግን በቃ ፈታ ብዬ ብዙ ቀርቦ የሚያቀኝ ሰው እንዲኳት መስይንም ነበር ምናምን ይሉኛልና እንዲህ አድናቂ ሲመጣ ምናምን እንዳያዩኝ፣ እንዳይጨናነቁ፣ እንዳይሳቀቁ ፎቶ ይነሳሉ። በደንብ አነሳለሁ ላ ተቀብዬ ማነሳባቸው ጊዜዎች አሉና ይሄ እንደውም አልሐምዱሊላህ ነው የሚያስብለው። የሰው ፍቅር ሰው ሲገልጽልሽ አልሐምዱሊላህ ነው የሚባለው። አንዳንዴም እኮ መግለጽ የሚያቀታቸው ሰዎች አይቶሽ ምናምን የሚያልፉ ሰዎች አሉ። ይሄ ራሱ መታደልና የአላህ ሱብሃነሁ ወተዓላ ጸጋ ነው። አላህ ሱብሃነሁ ወተዓላ በዚሁ ያቆይልን። አድናቂዎቻችንንም አላህ ይጠብቅልን። አድናቂዎቻችሁን ለማለት ፈልጌ ነው። አረመል አሁን በቋሚነት የምሰራው የማስታወቂያ ስራዎችን ነው። ብዙ ጊዜ ትልልቅ ድርጅቶችን ማስታወቂያዎችን እሰራለሁ። ሆስፒታሎችን፣ ትራቭል ኤጀንቶችን፣ የተለያዩ ድርጅቶችን አስተዋውቃለሁኝ ከትንሽ እስከ ትልቅ ማለት ነው። እና ማስታወቂያ ላይ ነው አሁንም ያለሁት። በሶስቱም ፕላትፎርሞች ማስታወቂያዎችን እሰራለሁኝ፣ ቲክቶክ፣ ዩቲዩብ እና ፌስቡክ ማለት ነው። ግን በደንብ የምሰራው ፌስቡክ ላይ ነው። በጣም የፌስቡክ ቤተሰቦቼ በጣም ነው የምተማመንባቸው በግሌ ማለት ነው። ማስታወቂያዎች ሲመጡ በገንዘብ ብቻ አይደለም የምሰራው። በተለይ አሁን ስሞል ቢዝነስ ያላቸው እህቶችን በደንብ አበረታታለሁኝ። ሲልኩልኝ ፖስት ችልን ምናምን ሲሉ በገንዘብም ያለ ገንዘብም ፖስትላቸው ቢዝነሶች አሉ እና እሱ ላይ ነው እየሰራው ያለሁት። በሙያዬ ያው ከዩኒቨርሲቲ ወጣት በሆቴል ማኔጅመንት ነው። አሁን ላይ እሱ ላይ እየሰራው አይደለም፣ ግን ሆቴሎችን አደራጅቼ ያስመረቅ ነበረ። ከዚህ በፊት የተለያዩ ስራዎችንም ሰራ ነበር። ስራ አልመርጥም፣ በደንብ ሰራለሁኝ። መኪናዎችን አሻሽጣለሁኝ፣ የኪራይ መኪናዎችንም እንደዚሁ በደንብ ሰራለሁኝ። የድለላውም ስራ በደንብ ፌስቡክን ተጠቅሜ ማለት ነው። እና ፌስቡክን በደንብ ከተጠቀሙት ውስጥ አንዷን እኔም ብዬ ብል ማጋነን አይሆንብኝም። ምክንያቱም ማስታወቂያዎችን በደንብ እሰራለሁ ፌስቡክ ላይ። የፌስቡክ ቤተሰቦቼ ደግሞ ማስታወቂያ ብዬ ሃሽታግ ማስታወቂያ ብዬ ስፖስት ሼራቸውን ልነግርሽ አልችልም። ሼር ያደረጉልኛል፣ ላይክ ያደረጉልኛል። ከዚህ በፊት የሆነ ነገር ፖስቼ ከማገኘው ላይክ በላይ ነው ማስታወቂያ ስሰራ። ምክንያቱም ይረዱሻል፣ ስራዬም ስለሆነ ማገኝበትም ስለሆነ በደንብ ስለሚረዱኝ ማለት ነው። እና ማስታወቂያዎችን እሰራለሁ።
እንደውም እኛ በፌስቡክ እንደምሰራ እኔ ብዙም አላውቅም ነበር ይሄን አይል። እኔ እንደውም ሪከመንድ አደርጋለሁ ሰው ምን ላይ ምርትና አገልግሎቴን ላስተዋወቅ ብሎ ቤት ፌስቡክ ላይ ነው የምለው። ምክንያቱም ፌስቡክ ላይ ቁም ነገረኛ ሰው አለ፣ በደንብ ቁም ነገር ያለው ፌስቡክ ላይ ነው። ነገሮችን መግዛት የሚፈልግ ሰው ፌስቡክ ላይ አለ። ትላልቅ አሁን እኔ ከዚህ በፊት ማሽነሪዎችን አሻሸጥ ነበረ እና አንድ የዳቦ ቤት ትልቅ ዳቦ ቤት ማሽነሪ ወደ 5 ሚሊዮን ነበረ። ፌስቡክ ላይ ነው የሸጥኩት። የሚገርምሽ ፌስቡክ ላይ ነው ያሻሸጥኩት። ገዢውን ያገኘሁትን ፌስቡክ ላይ ነው እና እኔ በደንብ ሪከመንድ አደርጋለሁ ፌስቡክን። ምክንያቱም ምርትና አገልግሎቶች እዛ ላይ ሲፖሰቱ የሚያየው ሰው ተጠቃሚ የሆነው ሰው ነው። አብዛኞቻችን ዛሬ ላይ እንደ አማራጭ ለማስታወቂያም ለምንም የምንጠቀመው ብዙ ጊዜ ቲክቶክ ነው እንጂ ሰው ያን አይል ስለ ፌስቡክ እንትን ብሏል ብዬ አላስብም ነበር። አሁን እኔ መታየቱን ብቻ አይደለም ቪውሽ በደንብ ሊታይ ይችላል ቲክቶክ ላይ፣ ግን ካልገዛልሽ ምን ትርጉም አለው? ዋጋ የለው። ፌስቡክ ላይ ግን ቪውሽ ትንሽ ቢሆንም 1-2 ቃል ሊገዛሽ ይችላል። ትንሽ ነገር አይደለም ያቆ ሸጮም አይተሞችሽም እንደዛው ማለት ነው። እና ፌስቡክ በደንብ ማስታወቂያ መሰራት ያለበት ነው ፌስቡክ ላይ ነው ብዬ ነው ማስበው። ቁም ነገር ያለው ፌስቡክ ላይ ነው ማለት ነው። ብዙ ጊዜ የፌስቡክን ሰዎች ሰው በቁም ነገር አይወስዳቸው። አሁን ኢስላሚክ እንትኑ ላይ ራሱ ብንመጣ ትላልቅ ድርጅቶች ፌስቡክ የሆነ ኢቨንት ሲያዘጋጁ ፌስቡክ ላይ እንዲተዋወቅላቸው ነው የሚፈልጉት። የፌስቡክ ማህበረሰብ እንዲፖስተው አሁን ተጽዕኖ የሚፈጥሩ ፌስቡክ ላይ ያለው አይደለ? እነሱ እንዲፖስቱት ነው የሚፈልጉት። ኢቨንቱ ዕለት ግን በዕለት ፌስቡከሮች አይጠሩም። በጣም ብዙ ጊዜ ያጅበኛል። እንዴ ማስታወቂያ የሚያሰሩት በደንብ የሚታይላቸው ሰው አይቶ የሚመጣው ፌስቡከሮች ነው እንደዚህ አይነት ፖስቶች። ምክንያቱም ጽሁፍም ፎቶ ማርገሽ የምፖስችው ፌስቡክ ላይ ስለሆነ ቪዲዮ ነው ቲክቶክ እና ዩቲዩብ ላይ። ግን እነዚህ ተጽዕኖ ፌስቡክ ላይ ተጽዕኖ ፈጣሪ ናቸው የምንላቸው ሰዎች ኢቨንት ላይ ኢንቫይት ተደርገው ምናምን አናይም ብዙ ጊዜ እና ባይነቁን ጥሩ ነው ብዬ አስባለሁ። አንተ ባትናቁ ይሻላል። ግን ሰዎች ሲመስለኝ አሁን ላይ የሆነ አጭር ቪዲዮችን ማየት ልምዳችን አድርገናል። ሰዎች ቁጭ ብለው ዛሬ ላይ እኮ ቁም ነገረኛ እንዳልሽው ቅድም ቁም ነገረኛ ሰዎች ፌስቡክ ላይ ነው ያሉት ብለሻል። ቁም ነገረኛ ሰዎች ካልሆኑ በስተቀረ ሰው ለማንበብ ዝግጁ አይደለም። ትዕግስት የለውም። ቁጭ ብሎ ፌስቡክ ላይ የሆነ እንትን ለማንበብ ራሱ ማለት ነው። በፊት መጽሐፍ ነበረ፣ ከመጽሐፍ ወደ ፌስቡክ ገባን። አሁን ደግሞ ፌስቡኩ ራሱ ሰልችቶን ወደ ቲክቶክ ገባንበት እንትን አለና ቲክቶኩ ላይ ቁጭ ብሎ እንትን እያሉ ማሳለፍ ሆነ ስራችን ማለት ነው። እና በዚህ አጋጣሚ ቲክቶክ ላይ ከቲክቶክ ይልቅ ቲክቶኩንም እንትን እንላለን እኛ የሚጠቀሙ እኔ ብዙም ቲክቶክ ላይ ብዙም እንትን አይደለሁም፣ ግን አክቲቭ አይደለሁም። ግን ያው የሚጠቀምበት ሰው ይጠቀምበት እሱ እንደዛ ነው። ፌስቡክ ላይ ግን ቁም ነገሮች አሉ። በዚህ አጋጣሚ እንደኔ ያልሰማችሁ ሰዎች ዛሬ ስሙ። በጣም ቤተሰብነት ያለው ፌስቡክ ላይ ሰው ለሰው ይደርሳል። ወላሂ የሆነ ነገር ቸግሮሽ ፌስቡክ ላይ ይደርስልሻል። ሰው ያሳክማል። የፌስቡክ ሰው ከእስር ያወጣል። አሁን ሊቢያ ላይ የሚያዙ ልጆች አሉ። እነሱን ራሱ አሁን ከዚህ በፊት እንትን ኡመር ሳይድን ቤት አንገባም የሚል ቻሌንጅ ነበረን። አንድ ወንድማችን ኡመር ይባላል። ኩላሊቱን 2ቱን ፌል አድርገው እሱን የፌስቡክ ማህበረሰብ እንደዚህ አሁን ኢስላሚክ አርቱ ላይ ያሉ ልጆች የፌስቡከሮች ናቸው ተሰብስበው ያሳከሙት እና በደንብ ቁም ነገር አለ። የሰው ህይወት ይድናል ፌስቡክ ላይ። ወላሂ እኔ በጣም ነው ማደንቃቸው። ላይቭ እየገባችሁ ታድሮላ ነበር አለ። እስኪ እሱን እናንሳ። እሱ ጊዜማ በጣም ደስ የሚል ጊዜ ነበር። አልሐምዱሊላህ አሁን ኡመር ድኖ መጥቶ አግብቶ ልጅ ወልዷል። አልሐምዱሊላህ ረቢል ዓለሚን። ያኔ ያው ላይቭ ነበረ መንገባው፣ በላይቭ ነበረ ያኔ ገንዘብ ስንሰበስብለት የነበረው። በአካል ሰዎች ኤሊያና ላይ ምናምን ቡና እየሸጥን ገቢውን ለሱ እናደርግ ነበረ እና ያ ጊዜ ራሱ የማይረሳ ጊዜ ነው በጣም ማሻአላ። ሌሊቱን ሙሉ እዛ ነበር የምታሳልፉት። እንቅልፉን እንዴት ቻልሽው? እኔ እንኳን አልቆይም ነበረ እስከ 4 ሰዓት እስከ 5 ሰዓት እንትንልና አስተባብርና ወደ ቤት ሄዳለሁ። ምክንያቱም ዩስራ ነበረች ያኔና ለሱ ብዬ ወደ ቤት ሄድ ነበረ። ግን እነሱ በደንብ እነ ሙኒር እነ ማሚ ሙሳ እነ ይስሐቅ አሉ ብዙ ልጆች በደንብ የለፉ ልጆች። ዛሬ ላይ የተለያዩ ማስታወቂያዎችን ትሰሪያለሽ።
ቤት ታሻሽጫለሽ፣ ማስታወቂያ ደግሞ ከትንሽ እስከ ትልቅ እሰራለሁ ብለሻል። ግን በተመረቅሽበት አለመስራትስ እንዴት ነው? ከዚህ በፊት ሰርቻለሁኝ ከማግባቴ በፊት። ግን ያው ብዙ ጊዜ አሁን ሆቴል ላይ ብዙ ቻሌንጆችም ስላለው ያው ሪከመንድ ባለቤትም ላይፈቅድ ይችላል እና በሱ ነው እንትን ያላልኩት እንጂ ሰርቻለሁኝ ከዚህ በፊት። መቱ ላይ ኢሉስታር ኢንተርናሽናል ሆቴል ምክትል ማናጀር ሆኜ ሰርቻለሁኝ። አምቦ ላይ ደራራ ከፈኒ ታውቂያቸዋለሽ? ቁጥር 2 ሆቴል አደራጅቼ ያስመርቅ ያለሁኝ። የተለያዩ ቦታዎችም ከተማዎች ላይ ሰርቻለሁኝ ከዚህ በፊት ማለት ከማግባቴ በፊት። ማሻአላህ። የሱመዮች ፖድካስት እንግዳው ነሽ። እዚህ ስለተገኘሽልኝ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አላህ ያክብርሽ እያልኩኝ እስኪ በመጨረሻ የምታስተላልፊው መልእክት ካለ እድሉ ልስጥሽና በዚህ እንሰነባበት። እሺ፣ ያው ብዙም ከኔ ሰው ይማራል ብዬ ማስብ ሰው አይደለሁም። ገና ማስብበት ቦታ የደረስኩ ወይም ደግሞ ስኬታማ የሆንኩ ሰው አይደለሁም። ግን ያው ለእህቶቼ የማስተላልፈው መልእክት በተለይ ውስጣቸውን ቢያዳምጡ። ብዙ ጊዜ እኔ በነገርሽ ላይ ወደኋላ ልመልስሽና ፖለቲካል ሳይንስ ነበር መማር የምፈልግም የነበረው። ወደ ፖለቲካው መግባት ይመቸኝ ነበር ድሮ ልጅ እያለሁ። ወንድሜ ነው አይሆንም ያለኝ። ያኔ በጊዜ የነበረው ስርዓትም ብዙም ለእንደዚህ አይነት ነገሮች የተከፈተ ስላልሆነ ለዛ ነው እንትን ያለው እና የሰው ልጅ የራሱ ውስጡ ማዳመጥ አለበት። ምንድን ነው የምፈልገው፣ የት ነው መድረስ ያለብኝ የሚሉትን ነገሮች ማዳመጥ መቻል አለበት። ከዛ በኋላ ደግሞ እያንዳንዷን እድል መጠቀም መቻል አለበት። እኔ አሁን ብዙ ያሳለፍኳቸው እድሎች አሉ። ወይ በሼም ሊሆን ይችላል ወይም ደግሞ አይ ምን ብዬ ይናገራለሁ፣ ምን ብዬ ጠይቃለሁ ብዬ ያሳለፍኳቸው እድሎች ሊኖሩ ይችላሉ እና አሁን ላይ እዛ ቦታሽ ላይ የሚያደርስሽ መጥፎ አይሆን እንጂ እዛ ቦታሽ ላይ የሚያደርስሽ እድሎች ሲኖሩ እድላችሁን መጠቀም ጥሩ ነው። ራስን ማዳመጥ ጥሩ ነው። መልፋት፣ ያው የምፈልጊበት ቦታ ለመድረስ የግድ መልፋት አለ፣ መውደቅ አለ፣ መነሳት አለ እና ወድቆ ደግሞ አለመቅረት ነው ዋናው ቁም ነገር። መውደቅ ለሁላችንም እንደሱና ቁጠሪ፣ ግን ወድቆ እዛው መቅረት ነው ትልቁ ስህተትና አብሽሮ በርቱ ማለት ፈልጋለሁኝ። አንቺ ማክበረሽ ስለጠራሽኝ በጣም ነው የማመሰግንሽ። አላህ ያክብርልኝ አንቺ